በስተመጨረሻ ላነሳላችሁ የምፈልገው ነገር ስነ ምግባራዊ አጣብቂኝ ወይም ፈታኝ ሁኔታ የሚባል ነገር ሊገጥማችሁ ይችላል። ምን ማለት ነው? በትክክለኛ መንገድ እየሄዳችሁ በስነ ምግባር ሌንስ እንኳን መደበኛውን ውሳኔዎቻችሁን እያያችሁ እያለ አንዳንድ ጊዜ ስነ ምግባራዊ አጣብቂኝ ውስጥ መሪዎች ገቡ የምንለው መቼ ነው? መልካም የሆኑና መልካም ያልሆኑ መካከል መምረጥ ሳይሆን ሁለት መልካም የሆኑ አማራጮች መካከል እንግዲህ ችግሩን ለመፍታት ማለት ነው። ሁለት መልካም የሚመስሉ አማራጮች መካከል የትኛው የተሻለ ነው ብሎ የመምረጥ መቸገር ውስጥ ሲገቡ መሪዎች የዚህ የስነ ምግባራዊ አጣብቂኝ ወይም ፈታኝ ሁኔታ ውስጥ ገብተዋል መሪዎች ብለን እንናገራለን ማለት ነው። ለምሳሌ ዝም ብላችሁ ብዙ ጊዜ የምታውቁት አንድ ነገር አለ። ለምሳሌ የግለሰብ መብትና የማህበረሰብ መብት የሆነ የተያያዙ ናቸው፣ የሚጣረሱ ይመስላሉ። የግለሰብ መብት ላይ ትኩረት የምናደርግ ከሆነ የማህበረሰብ መብትን የጣስን አይነት መስሎ ሊታየን ይችላል። ማህበረሰብ መብት ላይ ደግሞ ትኩረት ስናደርግ የትኛውን ማክበር ይሻላል የሚለው አንዳንዴ ዲቤተብል ነው። ልክ እንደነዚህ አይነት ነገሮች ማለት ነው። እንደውም በጣም ኮንክሪት የሆኑ ነገሮችን ላንሳላችሁ። እንደዚህ በትክክለኛ መንገድ እየሰራችሁ አጣብቂኝ ሁኔታ ውስጥ ሊከቷችሁ የሚችሉ አንድ ልትፈቱት የፈለጋችሁት ችግር ወይም ጉዳይ እውነትና ከታማኝነት ጋር ሲያማረጣችሁ ማለት ነው። እውነቱን መከተል ነው ወይስ ታማኝነትን መከተል ነው? ታማኝነት የሚባለው ነገር በጥንቃቄ መታየት ያለበት ነው። ታማኝነት አንዱ ፕሪንሲፕል ነው፣ መርህ ነው፣ የስነ ምግባር መርህ ነው። ግን ለማን ነው የምንታመነው? ለግለሰብ ነው የምንታመነው? ለተቋም ነው የምንታመነው? ለሀገር ነው? ለስራ ነው የምንታመነው የሚለው ነው። እና እሱ እንደዚህ አይነት ወይ ወደ ታማኝነታችን ወይ ወደ እውነት ማድላት። ለምሳሌ በጣም በህግ አካባቢ ላይ በጣም ፖፑላር የሆነው ፍትህና ይቅርታ። ፍትህን ማስከበር አንድ ጉዳይ ነው፣ ትክክለኛ ነው። ይቅርታን ማድረግም ደግሞ ትክክለኛ ነው። ይቅርታን ስታደርጉ ፍትህን ኮምፕሮማይዝ ታደርጋላችሁ። ፍትህን ስታሰፍኑ ደግሞ ይቅርታ ላይኖር ይችላል። እና እንደነዚህ የትኛው ይሻላል የሚል ነገር ውስጥ በሚገባበት ጊዜ መሪ ምን ማድረግ? ይሄ ነው እንግዲህ ፈታኝ ሁኔታ ወይም ስነ ምግባራዊ አጣብቂኝ የምንለው። መሪዎች አይደለም ስነ ምግባራዊ ውሳኔ እንኳን እየተከተሉ እንደነዚህ አይነት ነገር ውስጥ ቢገቡ ምን ማድረግ አለባቸው ለሚለው የተወሰኑ ነጥቦችን አንስቼ የዛሬውን ትምህርታችንን እዚህ ጋር እናጠቃልላለን። ለምሳሌ ምን ማድረግ አለባቸው? ሁለት አጣብቂኝ ውስጥ የሚከቷቸው ነገሮች ጠረጴዛ ላይ ቢመጡ ቅድሚያ እና ወሳኝ የሚባለው ሊያዩት የሚገባው ነገር ከሁለቱ አማራጭ የትኛው ሌጋል ነው ወይም ህጋዊ ነው፣ ህግን የማይጥስ ነው የሚለውን ነው መገምገም ያለባቸው። ህግን የሚጥስ ጉዳይ እዛው ጋር ነው የሚቆሙ። ከህግ አንጻር የትኛው ነው የሚለውን ታያላችሁ። እዚህ ጋር ህግ የሚጥስና ህግ የማይጥስ ካለ አንዱን ትወስዳላችሁ፣ አለቀ። ግን ሁለቱም ህግን የማይጥሱ ከሆነ ወደ ሌላ ስቴፕ ይዘናቸው እናልፋለን ማለት ነው። እነዚህን አጣብቂኞች ወዴት ይዘናቸው እንሄዳለን? ወደ ፌርነስን የሚያረጋግጠው የትኛው ነው? ኢምፓርሻል ያልሆነው የትኛው ነው ማለት ነው። ፍትሃዊ የሆነው የማያዳላው አድሎ የማያመጣው ከሁለቱ ህጋዊ ናቸው ኦፍኮርስ። ግን አንዳንድ ህጋዊ ውሳኔዎች የሚያደሉ የተወሰነ ግሩፕን ማርጂናላይዝ የሚያደርጉ የሚጎዱ ሊሆኑ ይችላሉ። ስለዚህ ምን እንላለን? የበለጠ ፍትሃዊ የሆነው የበለጠ ኢምፓርሻል የሆነው የትኛው ነው እንላለን ማለት ነው። ህጋዊነቱን አልፏል፣ ወደዚህ እንመጣለን። አንዱ በጣም ፍትሃዊ፣ አንደኛው ደግሞ አነስ ያለ ፍትሃዊ ከሆነ በጣም ፍትሃዊ የሆነውን እንወስዳለን። እዚሁ ጋር ችግራችን ይቀራል ማለት ነው። ግን ሁለቱም ስንመለከታቸው እኩል ፍትሃዊ የሚመስሉ ከሆኑ እነዚህኑ ሁለቱን ይዘን ደግሞ ወደ ሌላው ማጣሪያ ሌንስ እንወርዳለን ማለት ነው። እና እሱ ምንድን ነው? ኦኬ ፍትሃዊ ናቸው፣ ህጋዊ ናቸው። የትኛው ነው ግን ፐብሊክ ኢንተረስትን የበለጠ ፕሮሞት የሚያደርገው ወይም የህዝብ ጥቅምን የሚያጎላው የትኛው ነው ነው? ምንድን ነው እዚህ ጋር የምናየው? የህዝብ ጥቅምና የግለሰቦች ጥቅም ነው። የበለጠ ትኩረትን ለህዝብ ጥቅም የሚሰጠውን ያለምንም ጥርጥር ቅድሚያ መስጠት አለብን። እሱ ነው ትክክል የሚሆነው ማለት ነው። እና ስለዚህ የህዝብ ጥቅም አንዱ ግን የህዝብ ጥቅም አለው፣ ግን የግለሰብ ጥቅም ላይ ትኩረት የሚያደርግ ከሆነ ይሄን ጥቅም ላይ ይሄን እንወስዳለን። ግን ፎርቹኔትሊ ሁለቱም በዛ አንግል ትክክል ሆነው ከመጡ አጌን ወደ ሌላ ማጣሪያ እንወስዳቸዋለን። እሱም ምንድን ነው? ኦኬ ከዚህ አንጻር ሁሉም ጥሩ ናቸው፣ ግን ይዘናቸው ፓብሊክ እንደዚህ ህዝብ ፊት ብንቀርብ፣ ጠያቂ አካል ፊት ብንቀርብ የማያሳፍረው የትኛው ነው? ጥሩ መጥፎ ስሜት የማይፈጥርብን የትኛው ነው? ምንድን ነው ፓብሊክ ስላችሁ ሚዲያ ፊት ይዘነው ብንቀርብ፣ ኦዲተሮች ቢያዩት፣ ፓርላማ ፊት ዲፌንድ ብናደርገው የትኛው ነው ለእኛ ኮንፈርት ሊሰጠን የሚችለው? አያችሁ፣ ከህግ አንግል ተጠንቅቀናል፣ ከስነ ምግባር አንግል ተጠንቅቀናል፣ ከህዝብ ጥቅም አንግል ተጠንቅቀናል። ሁለቱም ጥሩ ናቸው፣ ግን እስከዚህ ድረስ እንኳን መሄድ ይጠበቅብናል እና ያን ያህል መሄድ አለብን ማለት ነው። ሚዲያውም አካባቢ
ሁለቱንም ኢኳሊ ዲፌንድ የምናደርጋቸው ከሆነ ፋይናል ስክሪኒንግ የሚሆነው ምንድን ነው? ጄኒውን ሆነን ለራሳችን እውነተኞች ሆነን እንደው ውሳኔው የትኛው ውሳኔ ነው ማብራሪያ ጀስቲፊኬሽን ሪል የሆነ እውነተኛ የሆነ ምክንያታዊ የሆነው ወይስ ሌሎችም የሚያደርጉት ውሳኔ ስለሆነ የሚወስነው ነው ብለን እንጠይቃለን ማለት ነው። በጣም መሰረታዊ የሆነ ምክንያታዊነት ያለውን ቀድመን እንወስዳለን። የተለመደ ነው ብለን ከምንወስደው ሌሎችም የሚያደርጉት ነው ሌሎችም ተቋማት እንትን የሚሉት ነው ብለን ከምንል ይልቅ የሌሎችን ተቋማት ጉዳይ ትተን በዚህ ምክንያት ይሄኛው ነው ትክክል ብለን የምንኮራበትን ውሳኔ እንወስዳለን ማለት ነው አጣብቂኝ በሚገጥመን ጊዜ። ስለዚህ በአጠቃላይ በስነ ምግባራዊ ውሳኔ አሰጣጥና ስነ ምግባራዊ አጣብቂኝ ፈታኝ ሁኔታዎች በሚል ያዘጋጀነውን ትምህርታዊ ስልጠና በዚህ አጠቃልላለሁ። ስላዳመጣችሁኝ አመሰግናለሁ።